ትምህርቱ ራሱ በራሱ እንደ ፓራስታሞል ነው የሆነው። ማስታገሻ ማለት ነው። ራስ ፍልጠት ሲነሳ በቃ ያን ፓራስታሞል እንውጣለን። ቀጥሎ ደግሞ በበነጋው በሶስተኛው ቀን ሲነሳ ዋጠው ይላል ሐኪሙ ራሱ። ይገርማል እኮ እንደማያድን ያውቀዋል። የሚለው ምንድነው? ሲነሳ ዋጠው። አሁን የኛ ስብከት ሲነሳ መዋጠው ሌላ የለው። የሆነ በጥር አንድ ሁለት መምህራን መጥተው ፓራስታሞል ሰጥተው ይሄዳሉ። ይነሳል፣ ዝሙቱም ይነሳል፣ ሌብነቱም ይነሳል። ኧረ ማታ ነው የሚነሳ፣ ዛሬ ማታ ይነሳል፣ ጠዋት ይነሳል። ዘረኝነቱም ይነሳብን ያገረሽብናል እንደገና ማለት ነው። ደግሞ ሁለት ክኒን ይታዘዛል። እንደዚህ ነው በቃ ዲያብሎስ ጸጋችን ሊቀማን ሊያዋርደን ሊዘርፈን ሲል የምናቆማቸው ምስክሮች መጻሕፍት ናቸው። መናፍቃን ሃይማኖታችንን የሃይማኖታችን ገንዘብ ትልቁ ገንዘባችን ሃይማኖት ነው። ንሴልስ ለከ ዘንተ ቅዱሰ ስብሐተ ዘወሀብከነ ዚአከ ሃይማኖተ ዘይትነሰት ወቦቱ ገበርከ ለነ ንማም አይሰሪሁ ለሞት። አቤቱ የማይለወጥ በአንተ ማመንን የሰጠህንን አንተን ለሶስተኛ ጊዜ ምስጋና እናቀርብልሃለን። ንጉሥ በሠራው ቤተ መንግሥት ገብቶ እንዲነግስበት ያም ውርደት እንደማይሆነው ሕያው ቅዱስ ቃል የእግዚአብሔር አካላዊ ቃል እሱ መጥቶ ራሱ ባነጻት በሠራት ባዘጋጃት በንጽሕት አዳራሽ በቅድስት ድንግል ማርያም ማኅፀን አድሮ ከቅዱስ ሥጋ ሥጋዋን ከቅዱስ ነፍሷ ነፍስን ነስቶ ተዋሕዶ በአካል ዘአክል በግዕዘ ሕፃናት ተወልዶ አድጎ ተሰዶ ተጠምቆ ጾሞ 3 ዓመት ከ3 ወር ይህንን ዓለም ዙሮ ወንጌልን አስተምሮ ወንጌል በምር ሲረዳለት ዓለምን ለማዳን በማእከለ ዓለም በቀራንዮ ተሰቅሎ ሥጋውን ቆርሶ ደሙን አፍሶ ዓለምን አዳነ። ቤተ ክርስቲያንን የሚያውቃት የቤተ ክርስቲያንን የእግዚአብሔር የአባቱ ቤት ማደሪያ የሆነች ቤተ ክርስቲያንን የሚያውቃት ነገር ግን ከቤተ ክርስቲያን ወጥቶ የሄደ ሰው ድሮ ውበቷን ያውቃት ነበርና ትዝ አለው ማለት በተማረው ትምህርት የቤተ ክርስቲያን ውበት ትዝ አለው ማለት። ሳንማር ከጠፋን እንኳን ለመመለስ የቤተ ክርስቲያን ትውስታ እንኳን ይጠፋብናል። ቶሎ መመለስ አንችልም። ስለዚህ የተማሩትን ግን ነገር ማድረግ ይመራል። ሰው በሌለበት ጊዜ የእግዚአብሔር ሕግ ይመራል። የተማራችሁትን ወግ ያዙ። አንደኛ የሐዋርያው ቅዱስ ጳውሎስ መልእክት ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ ያለ ኃይለ ቃል ነው። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ ያለ ኃይለ ቃል ነው። እንግዲህ የተማራችሁትን ወግ ያዙ ብለናል። በጣም የሚያስደንቅ ስህተት የምትሳሳቱት ምን ያደረጋችሁ እንደሆነ ነው። የተማራችሁትን ወግ ያዙ የሚለውን ትምህርት ራሱን የረሳችሁት እንደሆነ ነው። ምክንያቱም የተማራችሁትን ያዙ ብያለሁ። የተማራችሁትን ያዙ በሚል ርዕስ ስንማር ሌሎች የተማርናቸውን ጉዳዮች እንድንይዝ ሆኖ ሳለ ራሱን ይህን ትምህርት መርሳት በራሱ ግን የበደል በደል ነው። ራሱን መርሳት። ስለዚህ የተማርነውን ለመያዝ ንቁ አእምሮ ሊኖረን ይገባል ማለት ነው። ንቁ አእምሮ በነፍስ በሥጋ ዲያብሎስም ሥጋችን ዓለም ተባብረው የከፈቱብንን ቀዳዳ አንድ እንጨት ቆርጠን ለመዝጋት ነው በዚህ የተሰበሰብነው። እንደ በአቴና በግሪክ እንደሚደረገው ሰዎች ዛሬ ምን አዲስ ተረት ይዘው መጥተው ይሆን ምን አዲስ ቃል ይናገሩ ይሆን ተብለው በአርዮስፋጎስ አደባባይ እንደሚሰበሰቡት ሰዎች አይደለንም። የእግዚአብሔርን ቃል ተምረን እኛ በስንፍናችን ዲያብሎስ በተንኮሉ ዓለም በማታለሏ በሕይወታችን የከፈቱብንን ቀዳዳ
የቃለ እግዚአብሔር እንጨት ቆርጠን አቁመን ቀዳዳችንን ደፍነን ንጹሕ የመንፈስ ቅዱስ ቤት ለመሆን በምናደርገው የክርስትና ጉዞ ላይ አንዱ ተምሮ ቃለ እግዚአብሔር መያዝ ስለሆነ ነው እዚህ የተሰበሰብነው ማለት ነው። ቃለ እግዚአብሔርን መያዝ በአሁን በኦርቶዶክሳዊት ቤተ ክርስቲያን በጥንት መጽሐፍ ቅዱሳዊ ባህል ወይም ኦርቶዶክሳዊ ባህል የሚባለው ቃለ እግዚአብሔርን በቃል መያዝ ነው። ቃለ እግዚአብሔርን በቃል መያዝ ከኃጢአት ይጠብቃል፣ ከመናፍቃን ይጠብቃል፣ ሕሊናንም አጥር ቅጥር ሆኖ ይጠብቃል። ሀባይኩ ነቢብከ ውስተ ልቤ ከመ ኢየአብስ ለከ ይላል ቅዱስ ዳዊት። አንተን እንዳልበድልህ ቃልህን በልቤ እሰውራለሁ። ሶባኮ ሕግከ ትምህርቴ ውእቱ ትካትኒ እንተ ሀጎልኩ በሐሳሬ። ሕግህ ትምህርቴ ባይሆን ኖሮ ቀድሞም በጉስቁልናዬ በበደሌ በጠፋው ነበር ይላል። ማለት ተምሬ እየበደልኩ ከሆነ ባልማር ኖሮማ ምን ሆን ነበር ሲል ነው። ተምሬ እያጠፋው ከሆነ ሕግህን እያወቅኩ የማጠፋ ሰው ከሆንክ ባልማርማ ምን አይነት ሰው ሆን ነበር ሲል ነው። ስለዚህ የእግዚአብሔር ሕግ ይጠብቃል፣ ይመራል። ግራ ሲገባን መሪያችን የእግዚአብሔር ቃል ይሆናል። አባ እንጦንስን አንድ ጀማሪ መነኩሴ ሄዶ አባቴ በሕይወቴ እንዴት ሆኜ መኖር እንዳለብኝ ይምከሩኝ ሲለው ምን ብሎ መለሰለት? የምትሰራውን ሥራ ሁሉ በቅዱሳት መጻሕፍት ምስክርነት ሥራው፣ እንዲህ ያደረግክ እንደሆነ ትድናለህ ብለውታል። የምትሰራውን ሥራ ሁሉ በቅዱሳት መጻሕፍት ምስክርነት ሥራው፣ ምስክር እያቆምክ ሥራ። ሕይወት ዳኝነት ነው። መኖር በዚህ ምድር ላይ መኖር ዳኝነት ነው። ይህ ዓለም በሙሉ የፍትሕ አደባባይ ነው፣ ፍርድ ቤት ነው። ዓለሙ የምንኖር ቤታችን፣ ትምህርት ቤቱ፣ ገበያው፣ ትራንስፖርት ቦታው ሁሉ ፍርድ ቤት ነው። ተከራካሪው ሰይጣን አለ፣ የግራ የሕሊናችን ክፍል አለ፣ የሥጋ ፈቃድ አለ፣ ክፉ ሰዎች አሉ፣ መናፍቃን አሉ፣ አመንዝራ ሰዎች አሉ። ዳኛው የሰው ልጅ ነው። ምስክር ሆነው የሚቆሙት ታማኝ ምስክሮች ቅዱሳት መጻሕፍት ናቸው። አጋንንት ክፉ ነገር አምጥተው ገንዘባችን አንድ ሰው ይሄ ካባ የኔ ነው ሲለኝ አይ የኔ ነው ያንተ አይደለም ለማለት የኔ ካባ መሆኑን የሚያውቁ ሰዎችን ምስክር አቆምና ካባዬን እጠብቃለሁ፣ አስቀራለሁ ማለት ነው። ዲያብሎስ ጸጋችን ሊቀማን፣ ሊያዋርደን፣ ሊዘርፈን ሲል የምናቆማቸው ምስክሮች መጻሕፍት ናቸው። መናፍቃን ሃይማኖታችንን፣ የሃይማኖታችን ገንዘብ፣ ትልቁ ገንዘባችን ሃይማኖት ነው። ንሴልስ ለከ ዘንተ ቅዱሰ ስብሐተ ዘወሀብከነ ዚአከ ሃይማኖተ ዘይትመሰጥ ወቦቱ ገበርከ ለነ ንማም አይሰሪሁ ለሞት። አቤቱ የማይለወጥ በአንተ ማመንን የሰጠህንን አንተን ለሦስተኛ ጊዜ ምስጋና እናቀርብልሃለን። የማይለወጥ በአንተ ማመንን የሰጠህን፣ ሞት የማይለውጠው ሃይማኖት፣ ጥፋት የማይለውጠው ሃይማኖት፣ ኃያላን የማይለውጡት ሃይማኖት፣ ደዌ የማይለውጠው ሃይማኖት ነው። ሃይማኖት ገንዘብ ነው። በአንተ ማመንን የሰጠህን የሃይማኖትን ገንዘብነት የሚቀሙን ወንበዶች አጋንንትና ክፋትን በቃኝ የማይሉ መናፍቃን ናቸው። እነዚህ እንዳይቀሙን የምናቆማቸው ምስክሮች ሃይማኖት የኔ ነው፣ ሃይማኖቴን መውሰድ መቀማት አትችሉም ብለን የምናቆማቸው የአንተ ሃይማኖት ትክክል ለመሆኑ ምን ማስረጃ አለ ስንባል ፈጥነው እኔ ያለው ብለው የሚቆሙልን ቅዱሳት መጻሕፍት ናቸው። በኃጢአት ጊዜ የሚቆሙልን ምስክሮች ቅዱሳት መጻሕፍት ናቸው። ተስፋ በቆረጥን ጊዜ ዲያብሎስ በኃጢአት መቀማት ያልቻለውን ሰውነት ኃጢአት አሰርቶ በምግባር ያበላሸውን ሰውዬ በሃይማኖት ለማስካድ በተነሳ ጊዜ ተስፋ ያስቆርጠዋል። አንተ እንግዲህ ከኃጢአት ወገን ያልሰራው ምን አለ?
ሌባነ፣ አመንዝራነ፣ ዝማዊነ፣ ጠንቋይነ፣ ሰነፍነ፣ ሆዳምነ፣ ደካማነ፣ ቀማኛነ፣ ሐሜተኛነ። አንተ እንዳንተ ያለ ክፉ ሰው ማን አለ? እንዲህ ከሆነ ላይቀር ስለማይምርህ በኃጢአት ላይ ኃጢአት ጨምርበት፣ ግፋ፣ ካድ ሲል በዚህ ጊዜ ምስክር የለም የለም የለም፣ እግዚአብሔር መሐሪ ነው። እንዲህ የማረባ በሆን እንኳን የምረባበትን ቀን አምጥቶ እንድድን ያደርገኛል እንለዋለን። ምን ማስረጃ አለ? ተመቱ ሀቤ ዋነይት መየጠቅም፣ እናንተም ወደ እኔ ተመለሱ እኔም እመለስላችኋለሁ ይላል የሰራዊት ጌታ እግዚአብሔር። ለመኮነ ኃጢአትክሙ ከመለይ አጻድኦ ከመበረድ፣ ኃጢአታችሁ እንዳለላ ቢቀላ እንኳን እንደ ባዘቶ እንደ ጁህ ቀይ ቢሆን እንደ ባዘቶ ነጭ አደርገዋለሁ ይላል የሰራዊት ጌታ ቅዱስ እግዚአብሔር። ስለዚህ ይምረኛል ብለን ለእግዚአብሔር መሐሪነት እንኳን ምስክር የሚቆሙልን መጻሕፍት ናቸው። መጻሕፍት ለሁሉ ነገር ምስክሮች ናቸው። ለጥርጥር ምስክሮች ናቸው። በጸሎት ጊዜ ለሚነሳብን የጥርጥር ኃጢአት ምስክሮች ናቸው። ጠፍተን ለመመለስ ምስክሮቻችን መጻሕፍት ናቸው። ከኮብላይነት የሚመልሱን ምስክሮች ናቸው። ታውቃላችሁ፣ የጠፋው ልጅ የአባቱን ልጅ ተካፍሎ የጠፋው ልጅ ከጠፋ በኋላ የአባቱ ቤት ትዝ አለው ይላል ሊቃውንቱ። ይህንን በብዙ ወገን ቢተረጉሙትም ይሄ ልጅ ተካፍሎ የጠፋው ልጅ የአባቱን ንብረት ተካፍሎ የጠፋው ልጅ የሚባለው የእግዚአብሔርን የእውቀት ገንዘብ ተምሮ ከእግዚአብሔር የኮበለለ የታጣ ሰው ነው። የአባቱ ቤት ትዝ ያለው የአባቱን ቤት ስለሚያውቅ ነው። ቤተ ክርስቲያንን የሚያውቃት የቤተ ክርስቲያንን የእግዚአብሔር የአባቱ ቤት ማደሪያ የሆነች ቤተ ክርስቲያንን የሚያውቃት ነገር ግን ከቤተ ክርስቲያን ወጥቶ የሄደ ሰው ድሮ ውበቷን ያውቃት ነበርና ትዝ አለው ማለት በተማረው ትምህርት የቤተ ክርስቲያን ውበት ትዝ አለው ማለት። ሳንማር ከጠፋን እንኳን ለመመለስ የቤተ ክርስቲያን ትውስታ እንኳን ይጠፋብናል። ቶሎ መመለስ አንችልም። ስለዚህ የተማሩትን ግን ነገር ማድረግ ይመራል። ሰው በሌለበት ጊዜ የእግዚአብሔር ሕግ ይመራል። ኖን ማይቶት ለእግሬ ሕግከ ብርሃን ለፍኖቴ፣ ሕግህ ለእግሬ መብራት ለመንገዴም ብርሃን ነው ይላል። የእግዚአብሔር ሕግ መሪ ነው። ዘመድ በሌለበት ጊዜ ዘመድ ነው። ጥግ ባጡበት ጊዜ ሀገር ነው የእግዚአብሔር ሕግ። በመረረ ጊዜ ጣዕም ይሰጣል። ለቅዱስ ቂርቆስ እሬት በጥብጠው እየጋቱት ቃልህ ለጉሮሮ የጣፋጭ ነው የሚለው በዚህ ቃል መራራው እየጣፈጠለት ነበረ። በእግዚአብሔር ሕግ የማይሆን ነገር የለም እና ቃለ እግዚአብሔር በልቡናችን እንዲያድር ተግተን ነቅተን መድከም አለብን፣ መያዝ አለብን በእውነት ማለት ነው። ስለዚህ እግዚአብሔር ቃል በልቡናችን እንዲያድር ሕያው እግዚአብሔር ቅዱስ ፈቃዱ ይሁንልን። እንዳንረሳ በእውነት ማለት እንደ መርሳት ያለ በሽታ የለም። መርሳት ማለት ስለምንረሳና በልቡናችን ስለማናሳድረው ማታም ስለማንመልሰው ስለማንቀጽለው ጉባኤያት ይዘጋጃሉ፣ ለውጥ የለም። ጉባኤያት ይዘጋጃሉ፣ ለውጥ የለም። ጉባኤያት ይዘጋጃሉ፣ ለውጥ የለም። ትምህርቱ ራሱ በራሱ እንደ ፓራሲታሞል ነው የሆነው፣ ማስታገሻ ማለት ነው። ራስ ፍልጠት ሲነሳ በቃ ያን ፓራሲታሞል እንውጣለን። ቀጥሎ ደግሞ በበነጋው በሶስተኛው ቀን ሲነሳ ዋጠው ይላል ሐኪሙ ራሱ። ይገርማል እኮ እንደማያድን ያውቀዋል። የሚለው ምንድነው? ሲነሳ ዋጠው። አሁን የኛ ስብከት ሲነሳ መዋጠው ሌላ የለም። የሆነ በጥር አንድ ሁለት መምህራን መጥተው ፓራሲታሞል ሰጥተው ይሄዳሉ። ይነሳል፣ ዝሙቱም ይነሳል፣ ሌብነቱም ይነሳል። ኧረ ማታ ነው የሚነሳ፣ ዛሬ ማታ ይነሳል፣ ጠዋት ይነሳል። ዘረኝነቱም ይነሳብን ያገረሽብናል እንደገና ማለት ነው። ደግሞ ሁለት ክኒን ይታዘዛል። እንደዚህ ነው በቃ በእውነቱ የተቸገርነው ማለት ነው። የገጠሩ ሰው ስር ነቀል የሚለው መድኃኒት ነበረ። እኔ በሙያ ቋንቋ ምን እንደሚባል አላውቅም። ልጅ ሆኜ ወባይቱን ከስሯ ነቅሎ የሚጥል ስር ነቀል የሚባልና እስከ ሸዋ እየተጓዘ ሰው ተልወደ ገሌ ስር ነቀል አስመጥቷል አሉ ተብሎ በሙያዊ እውቀት ያወጡት ለዚያው ተዋውሰው አራቱን አንድ ጊዜ ይወጣዋል።
2 ይበቃሃል ሲባል የለም ጠቀም አድርገህ ስትጦር የሚያደርግ ይልና ደግሞ ይጨምርበታል። ደግሞ አያችሁ አንድ ጊዜ መጥቶ ደግሞ ሲደፋብን ሌላ በሽታ ይጨምርብናል። ደግሞ አንዱ በቃ ምን ይላል ደግሞ ካልተጋደላችሁ መንግሥተ ሰማያት አትገቡም ሲል ሰባኪው አየክኒኑ በዛ ማለት ይሄን ነገር አልዘልቀውም ማለት ነው። አልነካካይ ባሰ ጸሎቱ ምኑም አልነካካይ በሽታው ደግሞ ጨመረበት ማለት ነው። እና ስር ነቀል የሚሉት የገጠር እናቶች ምንድነው የኖረውን ቅቤና የቆየውን ማር አፍልተው ያን ሲጠጡት ወባውን ነቅሎ ስለሚጥለው ስር ነቀል፣ በዚያውም የወባ መድኃኒት ነገርኳችሁ ማለት ነው። ስር ነቀል ይሏቸዋል። ይሄ ነው ማለት ነው። እና እንደው እንዴት ነው ስትሉ ስለማንይዘው አበርትተን መድኃኒቱን ስለማንይዘው በቃ በየጊዜው እንደዚህ ምን ሳሳት እና ስብከቱ ለአንድ ቀን ለሁለት ቀን ለሶስት ቀን ብቻ ወይም ደግሞ ለአይምሯችን እርካታ ከስብከቶቹ መሃል በምትተረክ አንዲት ታሪክ በቃ እንደ ማረፊያ ማለት ነው። ለተወሰነች ደቂቃ እንደ ማረፊያ እየቆጠርን ነው እየሄድን ነው። እና ተግታችሁ ቃሉን ያዙ። ቃሉ ይመራናል። ቃሉ እንዲመራንም ቅዱስ ፈቃድ ይሁንልን። ይህ ቅዱስ ጳውሎስ ይህንን ቃል በተለይ የሚያስደንቃቸው 1ኛ ቆሮንቶስ እንልና 2ኛ ቆሮንቶስ 1ኛ ተሰሎንቄ እንልና 2ኛ ተሰሎንቄ የምንልበት ምክንያት ለምንድን ነው? እየተረሳ ነው። ቅዱስ ጳውሎስ ያን ሁሉ የጻፈው እየረሱት በአንድ ርዕሰ ጉዳይ መክሯቸው ሌላ ርዕሰ ጉዳይ ሲነሳ በቀድሞው ትምህርት መጠመቀም ያቅጣቸዋል። እግዚአብሔር መንፈስ ቅዱስ ደግሞ የቆሮንቶስ ሰዎች መሳሳታቸው ለእኛ ጠቀመን። እኛ በተሳሳትን ቁጥር መድኃኒትም ደም እንዲሆነ ለእነሱ ተደግሞ ተጻፈላቸው። ለጢሞቴዎስ ግን ረስቶት የተጻፈ አይደለም። የሚወደው ደቀ መዝሙር ስለሆነ መጨረሻ ላይ የመሰናበቻ የፍቅር መልእክት የጻፈለት ነው። በዚያውም ደግሞ ለቤተ ክርስቲያን ስርዓትና ጽናት ሆነ። አሁን ወደ ትምህርታችን ስንመጣ ቅዱስ ጳውሎስ የተሰሎንቄ ሰዎች እነዚህ ተሰሎንቄ የሚባል በመቄዶንያ አካባቢ በቆሮንቶስ አጠገብ የምትኖር ከተማ ናት። እነዚህ ሰዎች ቅዱስ ጳውሎስ ገብቶ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅድመ ዓለም የነበረ ዓለምን የፈጠረ ቃል እንደሆነ ዓለምን ፈጥሮ የሰው ልጅ በአርአያው በአምሳሉ እንደፈጠረ የሰው ልጅ አክብሮ ከፈጠረው በኋላ ሰው ተስስቶ እንደወደቀ ለዚህም 5500 ዘመን የተስፋ ጊዜ እንደሰጠው የተስፋው ዘመን ሲፈጸም እግዚአብሔር ንጽሕት ድንግልን መርጦ ኃጢአት እንዳይኖርባት ጠብቆ በሀብተ መንፈስ ቅዱስ አስጊጦ በመንፈስ ቅዱስ ቅጥርነት ከልሎ ጠብቆ መንበሩ ናትና በእሳት አጥሮ አዘጋጅቶ ከሷ የዲያብሎስ ክፉ ምክር በገባበት በሔዋን ጆሮ በኩል የገባው መርገም የመላኩን ብስራት በምትሰማ በንጽሕት ዳግሚት ሔዋን በእመቤታችን በኩል ይነቀል ዘንድ በመልአኩ በቅዱስ ገብርኤል አብስሮ ሕያው ቅዱስ እግዚአብሔር የሰውን ልጅ ለማዳን ሐናጺ ቤትን ሰርቶ በሰራው ቤት ውስጥ ገብቶ እንዲያድርበት እንዲጠለልበት ራሱ ባበጀው ቤት ውስጥ ገብቶ እንዲያድርበት ንጉሥ በሰራው ቤተ መንግሥት ገብቶ እንዲነግስበት ያም ውርደት እንደማይሆነው ሕያው ቅዱስ ቃል የእግዚአብሔር አካላዊ ቃል እሱ መጥቶ ራሱ ባነጻት በሰራት ባዘጋጃት በንጽሕት አዳራሽ በቅድስት ድንግል ማርያም ማኅፀን አድሮ ከቅዱስ ሥጋዋን ከቅዱስ ነፍሷ ነፍስን ነስቶ ተዋሕዶ በአካል ዘአክል በግዕዝ ሕፃናት ተወልዶ አድጎ ተሰዶ ተጠምቆ ጾሞ 3 ዓመት ከ3 ወር ይህንን ዓለም ዙሮ ወንጌልን አስተምሮ ወንጌል በምር ሲረዳለት ዓለምን ለማዳን በማእከለ ዓለም በቀራንዮ ተሰቅሎ ሥጋውን ቆርሶ ደሙን አፍሶ ዓለምን አዳነ። ሞተ፣ ተቀበረ፣ በሞቱ ሞትን አጠፋ። በሦስተኛው ቀንም ተነሳ። ትንሣኤያችን ሰጥቶ እሱ የትንሣኤው በኩር ሆነ። ወደ ሰማያትም በቅዳሴ መላእክት በይባቤ መላእክት አረገ።
ዓለምን የፈጠረ እሱ ነውና የፈጠርኩትን የማሳልፈው እኔ ነኝ ብሎ ዳግመኛም እመጣለሁ ብሎ ተናግሯል። ኃይሉ ከመመላእክት ተስፋ መንግሥተ ሰማያት አለ ብሎናል። ለዚህ ተዘጋጁ፣ ለክብር የተፈጠርን ነን፣ ክርስቶስ እንጂ ሞቶላችኋል ብሎ አስተማራቸው። እነሱም አማን በአማን እውነት በእውነት ብለው የክርስቶስን ሃይማኖት ተቀብለው አምነው ተጠምቀው ከገቢረ ኃጢአት ወደ ስሬት ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ተመለሱ። እዚያ ሲሰብኩ ያመኑት በሃይማኖት ሲጸኑ፣ ያላመኑት ደግሞ ቅዱስ ጳውሎስን አባረሩት። የቤርያ ሰዎች ተቀብለው ቅዱስ ጳውሎስን አስተናገዱ፣ ሰሙ። እዚያም ሄደው ደግሞ ወደ አቴና ደግሞ አሰደዱት። እዚህስ ማን ፈቅዶልሃል ብለው አሰደዱት። ተመልሰው መምህሩን አሰቃይተው የበደል መጀመሪያ ሕዝብን የሚያስተምርን የነፍስ መንገድ የሚሆንን ሰው ማጥፋት የበደል መጀመሪያ ነው። ሕዝብን የሚያጠፉት የሚመራባቸውን መጻሕፍት በማቃጠልና የሚያስተምሯቸውን መምህራን በመግደል በማጥፋት ነው። ይሄ የበደል በደል ነው። ሰውን እንጀራ ከሚነሱት ከሚከለክሉት የእግዚአብሔርን ቃል መከልከል ትልቅ በደል ነው። እስመ ቃለ እግዚአብሔር ፈውስ ሲሳይ መንፈሳዊ ውእቱ ይላል ቅዱስ ዮሐንስ አፈወርቅ። እስመ ቃለ እግዚአብሔር ሲሳይ መንፈሳዊ ውእቱ፣ የእግዚአብሔር ቃል መንፈሳዊ ምግብ ነው። ቅዱስ ቄርሎስ ደግሞ ቃላቲሁ ለእግዚአብሔር ሲሲታ ለነፍስ ቃላቲሁ ለእግዚአብሔር፣ የነፍስ ምግቧ የእግዚአብሔር ቃል ነው ብሎ ይነገራል። ሰውን ውሃ ከሚከለክሉት የእግዚአብሔርን ቃል መከልከል ያደርቀዋል። ሰውን መድኃኒት ከሚከለክሉት የእግዚአብሔርን ቃል ቅዱስ ሥጋውን ክቡር ደሙን ቢከለክሉት ይጠፋል። ሰውን እንዳይተነፍስ ከሚከለክሉት ሀብተ መንፈስ ቅዱስን እንዳያገኝ ቢከለክሉት ይሞታል። ይኸውም የሚያጠምቀውን ካህን መግደል ነው። የሚያስተምረውን ካህን መምህር መግደል ነው። የሚማርባቸው መጻሕፍት ማጥፋት ነው። ሰውን ቤቱን ከሚያቃጥሉበት ሰውነቱን በኃጢአት እሳት ቢያነዱት ሰውን መግደል ማለት ይሄ ነው። ነፍሳት ትግደል ያለውን ጌታ ይሄ ነው። ስለዚህ መምህራቸውን አሰደዱ። ተመልሰው ደግሞ እሱ ያሳመናቸውን ይገሏቸው፣ ያሳድዷቸው፣ ይገሏቸው፣ ያርዷቸው ጀመር። አለቁ። ሲያልቁ የተሰሎንቄ ሰዎች ሌሊት ተቀን ዋይ ሸሸ እያሉ በለቅሶ ላይ ለቅሶ እየጨመሩ አዘኑ። እንግዲህ ያመንነው ሃይማኖት ከዚህ መከራ የማይጠብቀን ከሆነ ማመናችን ስለምንድን ነው?